ሰላም እንዴት ናችሁ? ዛሬ እንግዲህ አጭር ቆይታ ይኖረናል። ድምፄ ይሰማል ብዬ ተስፋ አደርጋለሁ። እስቲ ኮመንት ላይ አሳውቁ ድምፄ የሚሰማ ከሆነ። ይሰማል ድምፄ? ኦኬ እሺ፣ የሚሰማ ከሆነ እንቀጥላለን። ትንሽ ማብራሪያ መጀመሪያ እሰጣለሁ። ከዛ በኋላ ያሉንን ነገሮችን በደንብ እናወራለን። ምናልባት ጊቫዌም እስካሁን ድረስ ስክሪንሻት የላካችሁ ታገኛላችሁ ብዬ ተስፋ አደርጋለሁ። እድለኛው ያገኛል። ሁለት አይነት ጊቫዌ አለ ባለፈው የላኩላችሁ። ከዛ መሃል እንግዲህ ዛሬ 3 ሰው አፕወርክ ፉል ኮርስ የሚያገኝ ይሆናል። ከዛ በተጨማሪ ስለ ኦንላይን ስራና ስለ አፕወርክ ያለውን መረጃ እኔ ጋር ያለውን ምናልባት ብዙ ሰው እየጠየቀ ያለው ጥያቄ አንዳንዴ ግር ይላልና ያንን ሀሳብ የተበታተነውን ሀሳብ መሰብሰብ ፈልጋለሁ። ስለዚህ በዋናነት ብዙ አይነት ኦንላይን ስራዎችን ለ5 ዓመት ያክል ሰርቻለሁ። የማታውቁኝ ሰዎች ከዛ በተጨማሪ አፕወርክ ላይ ያው በብዛት የሰራሁት አፕወርክ ላይ ስለሆነ አፕወርክ ላይ ያላችሁን ጥያቄዎችን በኋላ ላይ ትጠይቃላችሁ። ግን ያው ስለ አፕወርክ ሲባል ምን ምን ያካትታል፣ አፕወርክ ላይ ከኔ ዘንድ እናንተ ልታገኙ የምትችሉት እርዳታም ሆነ የተለያዩ ነገሮች ምን ምን ናቸው የሚለውን ነገር ግልጽ ለማድረግ ሞክራለሁ። ከዛ በተጨማሪ ያው ጥያቄዎቻችሁን ኮመንት ቻት ሴክሽን ላይ ብትጽፉ በኋላ ላይ እመልሳለሁ ማለት ነው። ስለዚህ በመነሻ መጀመሪያ ደረጃ ስለ አፕወርክ ኮርስ እሰጣለሁ። ያ ኮርስ ምን ምን ያካትታል፣ አፕወርክ ላይ እናንተ ማወቅ ያለባችሁ ምን ምንድን ነው የሚለውን ነገር ዛሬ በደንብ አወራላችኋለሁ። እነኚህ መረጃዎች ካላችሁ ኮርስ መማር አይጠበቅባችሁ። ምክንያቱም ይሄንን ካወቃችሁ አፕወርክ እኔ ጋር መታችሁ የምትማሩት ይሄ ስለሆነ ይሄንን በደንብ ጠንቅቄ አውቃለሁ ያለ ሰው አፕወርክ ኮርስ መማር አይጠበቅበትም። ግን ይህን ማወቅ ፈልጋለሁ፣ በደንብ መስራት ፈልጋለሁ፣ አፕወርክ በጣም ይጠቅመኛል የምትሉ ሰዎች ዛሬ ሂንቱን ሰጣለሁ። ዲቴይሉን ግን አውቃለሁ የምትሉ ሰዎች ኮርስ መማር ምናምን የሚባለው ፓርት አያስፈልግም ማለት ነው። እሺ፣ ከዛ በፊት ስለ ጊቫዌው እንትን እላለሁ። ጊቫዌውን አሁን አወጣለሁ ማለት ነው። ስለዚህ የቀሩ ጊቫዌዎቹን በደንብ ጥንቅቅ ላድርግና ላይቭ ላይ ስለሆነ የማደርገው እሱን አንድ አፍታ ልጨርስና ላውጣና ከዛ በኋላ ቀጥታ ወደ አፕወርክ እንገባለን ማለት ነው። እስከዛ ጥያቄ ያላችሁ ሁላችሁም ጥያቄያችሁን ማስቀመጥ ትችላላችሁ። ከሰው ነው የቀረው። ስለዚህ ይህንን ቶሎ ልጨርስ ሊስት አድርጌ። እሺ፣ ኦልሞስት እያለቀ ስለሆነ ብዙም 5 ሰው ሊስት ላድርግና ቶሎ እናወጣለን ጊቫዌውን። ታገሱኝ 2 ደቂቃ ብቻ። ብዙ ሰው እንግዲህ ቴሌግራም ላይ ዩዘር ኔም አይጠቀምም። ለምን እንደሆነ አልገባኝም። እሱ ቻሌንጅም ነው። እናንተን ሰው ማግኘት የሚፈልግ ሰው ካለ ዩዘር ኔም ማለት የራሳችሁ ለየት ያለ መጠሪያ ነው። ግን ያው ብዙ ሰው ቴሌግራም ላይ ዩዘር ኔም አይጠቀምም። እንድትጠቀሙ እመክራችኋለሁ።
ብዙ ነገር ታጣላችሁ በዚህ ምክንያት። እና ብዙ ጊዜ ዶት ዶት የሚጠቀሙ ሰዎች አሉ። እያወቁ ይሁኑ ሳያውቁ ይሁኑ አሁን እንደዚህ አይነት ነገር ላይ ለምሳሌ እዚህ ጋር ከላይ 2 ዶት የተጠቀመ አለ፣ ከታች ደግሞ 3 ዶት የተጠቀመ አለ። ስክሪንሻት ያቀረቡ ሰዎችን እያቀረብኩ ነው ለእናንተ። ኦኬ ስለዚህ ሶስቱም ገብተዋሉ። እሺ አሁን ይህንን ሙሉ ሊስት አድርጌያለሁ። ሙሉ ሰው 44 ሰው ነው እስካሁን ጊቫዌው ላይ የተሳተፈው የመጀመሪያው ላይ ማለት ነው። ስክሪን ሸት ይሄ ቪፒኤን አብርቶ በማጫወት የተሳተፈ ማለት ነው። ስለዚህ እነኚህን አሁን ይህን በሙሉ ስማቸውን ሊስት አድርጌያለሁ ኦልሬዲ። ሶ ይህንን ምን እናደርጋለን? ኮፒ አደረግና 44ቱንም 43 ነው ከላይ አንድ ቦታ ባዶ ስለሆነ ነው። እሱን መቼም ስክሪንሻቱ ይሄ የማደርገው ይታያል። በዚህ አሽከርክሬ ነው እንትን ብለው ይኸው 43ቱንም እዚህ ጋር አስገብቷል። አሁን ስማችሁን ማየት ትችላላችሁ። እዚህ ጋር ስማ እኔ አምጥቼ ከቴሌግራም አምጥቼ ፔስት በዚህኛው 2 ሰው ነው የሚወጣው። ስለዚህ 2 ሰው ፒክ ይደረጋል ማለት ነው። ኮርሱን ሰው ዛሬ ይመረጣል በእናንተ ፊት ለማሽከርከር 1 2 3 እንግዲህ የሆኑ መሀል ያው እድለኛውን በእናንተ ፊት አውጥቻለሁ። እሺ ፈረስት ዊነር እዚህ ጋር ቀይ ያደርጋለሁ። እሺ አሁን እሱን ሪሙቭ አድርጌ ሁለተኛውን ፒክ አደርጋለሁ። ይሄው ሪሙቭ ሳደርግ ከሊስቱ ላይ የእሱን ስም ያወጣል። ሪሙቭ አደረኩኝ አውጥቶታል። ስለዚህ እዚህ ሊስት ውስጥ እሱ የለም። አሁን እንደገና ሁለተኛውን ፒክ እናደርጋለን። ለማሽከርከር 1 2 3 መልካም እድል። አሁንም 21 አበባ ልብ ምናምን 29 ልብ አሸናፊ ሆኗል። እንኳን ደስ አለ። ሰከንድ ዊነር ኦኬ። እነኚህ እንግዲህ የስክሪንሻት ቪፒኤን አብርቶ ያጫወቱ ከ43 ሰው እነኚህ ሁለቶቹ ዊነር ሆነዋል። ቀጥሎ ደግሞ አሁን የማሳያችሁ ባለፈው ሪፌራል ሊንክ በክሪፕቶ ቻናል ላይ ለቅቄ ነበር። እዛ ላይ የተሳተፉትን ከነኚህ መሃል አንድ ሰው ደግሞ ፒክ አደርጋለሁ ለኮርሱ። የነኚህን ስም ኮፒ አደርግና ልታለው ከዛ እንደገና ፔስት አደርጋለሁ። እነኚህ እንግዲህ ትንሽ ናቸው። ስንት ናቸው መሰል ሊስታቸው 12 ሰው ነው። ስለዚህ ከ12 ሰው መሃል አንድ ሰው ፒክ ይደረጋል ዛሬ። መልካም እድል ብያለሁ። ለማሽከርከር 1 2 3 ዊነር ዳም እንግዲህ የዚህ ዊነር ሆኗል። ዊነር ዳም እሺ ሰርድ ዊነር እንግዲህ የአፕወርክ ኮርስ ዊነሮች ይህን ይመስላል። እነሱን በኋላ ላይ ቴሌግራም ላይ ኮንታክት አደርጋቸዋለሁ። አሁን ወደ ዋናው ጉዳይ እንመለስ። ስለ አፕወርክ ያለውን መረጃ አሁን እሰጣችኋለሁ። ምን አለ የሚለውን ነገር በደንብ እናወራለን ማለት ነው። ኦኬ
እስቲ አስራችሁም 10 ሰው አለ አይ ቲንክ ላይቭ ላይ አስራችሁም ላይክ አድርጉና ቪዲዮ በደንብ እንዲታይ ላይክ አድርጉና ሌሎች እንዲገቡ እንትን በሉ። ለምን እንደሆነ ብዙ ሰው ነበር የጠየቀኝ። ያልገቡበት ምክንያቱ አልገባኝም። እሺ ምናልባት ያላዩ ሊሆን ይችላል። አሁንም ፖስት ላድርግ ቻናል ላይ። እሺ ለማንኛውም ወደ ዋናው ጉዳይ ሲመጣ ስለ አፕወርክ ማወቅ ያለባችሁ ነገር ምንድነው የሚለውን ነገር እናወራለን። ኮርሱ ይሄን ያካትታል። አፕወርክ ኮርስ እኔ የምሰጠው የ3000 ብር ኮርስ ነው። ምናልባት ይሄን ለምን አደረግክ ካላችሁ ይሄን ያደረግኩበት የራሴ ምክንያት አለ። እሱን ያው በኋላ ከፈለጋችሁ እነግራችኋለሁ። አንደኛ ምን ያክል እውቀት ዋጋ እንደሚያስከፍልም በዚሁ ልክ ማወቅ አለባችሁ። ነገ ለምታውቁትም ስራ ለምታውቁትም እውቀት ክሬዲት መስጠት እንድትችሉ ያግዛችኋል። ነፃ ያገኛችሁት ነገር ብዙ ጊዜ በጣም ብዙ ቫልዩ እንዳለ አይሰማንም እና እኔም በዛ ልክ እንድታስቡ እፈልጋለሁ። ስለዚህ አፕወርክ ሲባል ምንድነው? ኦንላይን ስራ ነው። አፕወርክ ፕላትፎርም ነው። ስራ ሳይሆን ፕላትፎርም ነው። ስራ ያላቸው ሰዎች አፕወርክ ላይ መጥቶ ስራቸውን ይፖስታሉ። ከዛ ደግሞ መስራት የሚፈልግ እንደኛ ያለ ሰው ደግሞ ያንን የተፖሰተውን ስራ አይቶ ከኔ ጋር ማች ያደርጋል የሚል ከሆነ አፕላይ ያደርጋል። ከዛ በኋላ ኢንዲፔንደንትሊ ማለት በፈለገው ሰዓት የሚሰራውን ስራ በክሊያንቱ ፍላጎትና የራሱ ፈቃደኝነት ላይ የተወሰነ ስራ ይሰራል ማለት ነው። ፕላትፎርሙ ላይ ሰርቶ ይመልሳል። ከዛ ክፍያ ያገኛል ማለት ነው። ካለበት ቦታ ሆኖ ከየትም ይሁን ለምሳሌ ኢትዮጵያ ውስጥ ያለው ሰው አሜሪካ ካለው ክሊያንት ስራ ሰርቶ መመለስ ይችላል። የተለያየ ዓለም ላይ ቤት ሆኜ ኮንታክት አድርጌ ስራ ተቀብዬ ሰርቼ መመለስ እችላለሁ ማለት ነው። እንደዚህ አይነት ፕላትፎርም ነው። ይሄ ፕላትፎርም እንዴት ይሰራል ከተባለ አፕወርክ እንደ ደላላ ነው። የራሱ ኮሚሽን ይወስዳል ከኛም ከክሊያንትም። ከዛ ስራውን ሰርተን እስክንጨርስ ድረስ የራሱ የሆነ አሰራር አለው። ለምሳሌ አፕወርክ ላይ ስራ ለመስራት መጀመሪያ አግሪመንት መፈራረም አለባችሁ። አግሪመንት የሚባለው ምንድነው? ኦፈር፣ ኢንቪቴሽን የሚባሉ ነገሮች ምንድናቸው የሚለውን ነገር መጀመሪያ ማወቅ ይጠይቃል። አፕወርክ ላይ ለመስራት አግሪመንት ሳያውቅ አንድ ሰው ልክ ክሊያንቱ የመጀመሪያ ሪፕላይ እንዳደረገ ፕሮፖዛል ሰሚት አድርጎ የመጀመሪያ ሪፕላይ ስራውን ሰርቶ ሰሚት ያደረገ ልጅ አለ ሰሞኑን እና ያንን ነው ልጁ ሳያውቅ መጀመሪያ ኮሚኒኬሽን ላይ ስራ የመጀመሪያ ጥፋት ነው ማለት ነው። ያንን ስቴፑን ባለማወቁ ስራውን ሰኪውር አድርጎ ክፍያ መቀበል የሚችለውን ስራ በእጁ አጣ ማለት ነው። ስለዚህ ስቴፖቹ ምናቸው የሚለውን ነገር መጀመሪያ ማወቅ አለበት አንድ ሰው። ከዛ በተጨማሪ አፕወርክ ራሱ እንዴት ይሰራል? ፕሪንሲፕል አለው የራሱ የሆነ። አፕወርክ የሚወደው ነገር ምንድነው? የሚጠላውን ነገር በደንብ ጠንቀቅ አድርጎ ማወቅ አለበት። ከዛ በኋላ ማድረግ ያለበት ፕሮፋይል ክሬት ማድረግ ነው። ፕሮፌሽናል የሆነ ፕሮፋይል ከሌለ ዝም ብሎ ክሬት የተደረገ ፕሮፋይል ከሆነ ለስካመሮች ይጋለጣል። አንድ ሰው ስካመሮች እንደዛ አይነት ፕሮፋይል ወዲያውኑ ያገኙና ከዛ በኋላ የራሳቸውን ስራ ይሰራሉ። እስካም ያደርጉና የፕላትፎርም እውነታውን ያጠፋሉ። አፕወርክ ላይ በነገራችን ላይ ሙሉ በሙሉ ሪል የሆነ ስራ ብቻ አይደለም ያለው። ሃፍ ስካመር ሃፍ ሪል የሆነ ስራ አለ እና ትክክለኛ ስራ ከስካመር ስራ መለየት የምትችሉበት የራሳችሁ የሆነ ወይ ያስፈልጋል። ስለዚህ ያንን ካላደረጋችሁ በጣም እስካም ትደረጋላችሁ፣ በጣም ትጭበረበራላችሁ። ትክክለኛ የሆነ ሰው ራሱ ትክክለኛ አካሄድ ካልሄዳችሁ የሚፈልገውን ሪዛልት ቀደም ብሎ ከክፍያ ቀደም ብሎ ካገኘ እናንተ የምትሰሩት ስራ ቫልዩ አያገኝም ማለት ነው። ስለዚህ ያንን ስቴፕ ማወቅ መቻል አለባችሁ። ከዛ ፕሮፖዛል ራሱ የራሱ የሆነ አጻጻፍ አለው።
እና ያንን ስቴፕ ማወቅ አለባችሁ። ምክንያቱም የሆነ ሰው የሚፈልገው ምንድን ነው የሚለውን ነገር ፖይንቱን ካላገኛችሁ ስራው ላይ የፈለገ ፕሮፖዛል ብትጽፉ ክሊያንቱ የሚፈልገውን ነገር በእናንተ ፕሮፖዛል መሀል ካላገኘ የእናንተን አፕሊኬሽኑን አክሰፕት አያደርግም። ስለዚህ ፕሮፖዛል ስትጽፉ የክሊያንት ኢንቴንሽን የቱ ጋ ነው፣ ክሊያንት ምን ይፈልጋል፣ ከዚህ ስራ ምን አይነት ሪዛልት፣ ምን አይነት ስኪል ይፈልጋል የሚለውን ነገር በደንብ ጠንቀቅ አድርጋችሁ ማወቅ አለባችሁ። ከዛ በተጨማሪ በጣም አትራክቲቭ የሆነ አጻጻፍ ስታይል መጠቀም አለባችሁ። ስለዚህ ያንን በደንብ መከታተል መቻል አለባችሁ። ከዛ በተጨማሪ ከክሊያንት ጋር እንዴት ኮሚኒኬት ኢንተርቪው ሲያደርግ እንዴት ኮሚኒኬት ማድረግ እንደምትችሉ የኮሚኒኬሽን ስኪል ራሱ በደንብ ተጠንቶ መሆን አለበት። ምክንያቱም ክሊያንት የሚጠይቀውን ነገር ኢሚዲየትሊ መመለስ መቻል አለባችሁ። ለምሳሌ ክሊያንት ሲያወራ ከእናንተ ጋር ብቻ አይደለም፣ በትንሹ 5-6 ሰው እና ከዛ በላይ ሰው ጋር ነው የሚያወራው በአንድ ስራ። በዛን ሰዓት የሚፈልገውን ነገር ቀድሞ ላገኘ ሰው ለሰጠው ሰው ወዲያውኑ ኮንትራቱን ይልካል። ከዛ በኋላ የእናንተ ኮሚኒኬሽን ይቀራል ማለት ነው። ስለዚህ ያ እንዳይሆን በምን አይነት ወይ እንዴት ፈጥነን ለክሊያንት የሚፈልገውን ነገር ማውራት እንደምንችል ያንን መናገር መቻል አለባችሁ። ከዛ ያው ኮንትራት እንዴት እንደምትፈራረሙ፣ ፔይመንት ደግሞ እንዴት እንደምትቀበሉ፣ ወደ ኢትዮጵያም እንዴት ኮንቨርት እንደምታደርጉ፣ ከዛ በተጨማሪ ስራውን ሰሚት ስታደርጉ በምን አይነት ወይ ሰሚት ማድረግ እንደምትችሉ። ለምሳሌ እኔ ኮንትራት ሳልፈራረም ስራውን ከሰጠሁት ኮንትራት አይሰጠኝም። በቃ ስራውን አግኝቷል ይሄዳል። አፕወርክ ሪስክ አይወስድም። አፕወርክ ሪስክ የሚወስድበትና የማይወስድበት አጋጣሚ አለ እና ያንን በደንብ አውቃችሁ ወርክ ደሊቨር ስታደርጉ፣ ስራውን ሰርታችሁ ሲጨርሱ ሰሚት ስታደርጉ ፎርማል በሆነ ወይ ካልሆነ አፕወርክ ሪስክ አይወስድም፣ ክፍያም ላትቀበሉ ትችላላችሁ። ከዛ በተጨማሪ ክሊያንት ደግሞ አንድ ስራ ብቻ ይዞ አይደለም ወደ አፕወርክ ሲመጣ እና ተደጋጋሚ የሆኑ ስራዎች አሉ ክሊያንት ጋር። ስለዚህ ክሊያንት በእናንተ ኮሚኒኬሽን በእናንተ ስራ ሳቲስፋይድ ከሆነ ትክክለኛ የሆነ ሪዛልት ከእናንተ ካገኘ ደግሞ መምጣት አለበት። ስለዚህ ያንን ደግሞ እንዲመጣ ማድረጊያ መንገድ ኮሚኒኬሽናችንን ቢውልድ የምናደርግበት መሰረት ያስፈልጋል። ስለዚህ የእናንተ አፕወርክ ኬሪራችሁን ስኬሊንግ ማድረግ ከፈለጋችሁ ይህንን ስቴፕ ማወቅ አለባችሁ። ቀጣይነት ያለው ስራ ከክሊያንት ለማግኘት ከፈለጋችሁ ይህንን ማድረግ አለባችሁ እና ይህን ሁሉ ያካተተ ነው የአፕወርክ ኮርስ። እንግዲህ አፕወርክ ላይ ማወቅ ያለባችሁትን ነገር በሙሉ የምታውቁበትና በአጠቃላይ ደግሞ ስራ ስለ አፕወርክ ስራ የፈለጋችሁትን ጥያቄ ላይቭ የምትጠያየቁበት ኮርስ ነው። ምናልባት ከዚህ በኋላ ይሄንን ኮርስ በዚህ መልኩ ላልሰጥ እችላለሁ። ወደ ፕላትፎርም ገባለሁ። ፕላትፎርም ላይ ቪዲዮ ሰርቼ አስቀምጥና ከዛ የገባ ሰው እዛ ቪዲዮ ላይ ሙሉ መረጃ የሚያገኝበት ሁኔታ ለመፍጠር እያሰብኩ ነው። ስለዚህ ዋን ቱ ዋን በግሩፕ ሰብስቤ የማስተምረው ኮርስ ምናልባት የመጨረሻ ሊሆን ይችላል። በመሃል ግን ያው ያኛው የኮርስ ዝግጅቱ ካልደረሰ ሊኖር ይችላል በእናንተ ፍላጎት። ግን አሁን እኔ በእኔ ሀሳብ ይሄ የመጨረሻ ብዬ አስባለሁ። ቀጣይ ኮርሱን በፕላትፎርም አዘጋጅቼ የማቅረብ ሀሳብ አለኝ። ከዛ በፊት ካንተ በላይቭ ቀጥታ መማር ፈልጋለሁ የምትሉ ሰዎች ነገ ማታ ነው ኮርሱ የሚጀምረው። ይህን ሀሳብ እኔ ካንተ በፊት አውቃለሁ የምትሉ አፕወርክ ላይ መስራት ጀምሬያለሁ የምትሉ ሰዎች ይሄ አያስፈልግም። ኦንላይን ስራ ሰራለሁ፣ አፕወርክ ላይ ሰራለሁ፣ ግን ይሄንን አሁን የተናገርኳቸውን ኦቨርቪዎቹን አላውቅም የምትሉ ሰዎች ጆይን ማድረግ ትችላላችሁ፣ ክፍት ነው። ስለዚህ አሁን